ስለዚህ እናንተ በተለይ ሴቶች እኔ ወንዶች እንኳን ተውት በወንድ ብዙ አይከብድም ሴቷ ግን ዛሬ ተጫወተብሽ ዩቲዩብ ላይ እንደዚህ አይነት ድርጊት እየተጫወተብሽ ያለ ወንድ ትዳርሽ ባልሽ አይሆንም ባልሽ ሌላ ነው የሚያገባሽ ሌላ ነው በትንሹ አሜሪኮ አዋሳ ያለችዋ የቸሩ ጓደኛ ቸሩ ያገባታል ብላችሁ ስትጠብቋት የነበረችው አሜሪኮ ዛሬ ትዳሯ ሌላ ነው የሰሩት ግን ቪዲዮዎች አሉ ይብዛም ይነስም እንደዛ ነው ባሏ ወይም ልጆቿ ግን ከሱ ጋር የሰራችውን ፊልም ደስ ይላቸዋል ሲያዩት በትን እኔ ስም እየጠራው እናገራለሁ ዛሬ ተው ተማሩ ለማለት ፈልጌ ነው ንቁ አይነ ክፈቱ ገበሬ ናት ነጋዴ ናት ዩቲዩበር ናት የሶሻል ሚዲያ አንቂ አክቲቪስት ናት በአጠቃላይ ሁለገብ የሆነችዋ የምንወዳት የምናከብራት ከ9 ዓመት ከአረብ ሀገር ቆይታ በኋላ ወደ ሀገሯ ተመልሳ እንግዲህ እዚህ ጋር እንደዚህ ሚዲያውን የሚያስጨፍሩትን ዩቲዩበሮች ወደ ዩቲዩብ ያመጣቻቸው በመጀመሪያ እሷ ናት ልክ እሷ እንደሰማችሁት በሶሻል ሚዲያ የተዋወቋቸው በገንዘብ በተለያየ ምክንያትም በስራ ምክንያት የተዋወቁ ወንድና ሴት ባልና ሚስት አይሆኑም ጊዜያዊ ፍቅር ቢኖራቸውም መጨረሻቸው ግን አያምርም እያለች ነው የተንቢ አብርሽና ሩታ በጣም በብዙ ሺህ የሚቆጠር ሰው ያከብራቸዋል ይወዳቸዋል ፍቅራቸው ዓለም ያወቀው ነው ይሄ ሀቅ ነው በዩቲዩብ በጣም ኦቨርቪው ባይኖረው በቲክቶክ በሚሊዮን የሚቆጠር ነው ቪዲዮአቸው የሚታየውና በጣም ብዙ ሺህ ህዝብ ነው የሚያቸው ነገር ግን የሩታና የአብርሽ ቀረቤታ ሀቁ እውነታው ሚዲያ ላይ ነው ሩታ የቀረበችው ለስራ ነው ከዛ በኋላ ነው እሱ አይደለም ያፈቀራት እሷ ናት እያለቀሰች የፍቅር ጥያቄ አቀረበችለት ከልቦ የማያፈቅራትን ልጅ በሷ እንባና በሶሻል ሚዲያ ተጠቃሚ ግፊት የሷን የፍቅር ጥያቄ ካልተቀበልክ ሰብስክራይብ እናነሳለን በሚል ወከታ እንግዲህ የፍቅር ጥያቄውን ተቀብሎ ከ2 ዓመት በላይ ያዙ ይልቀቁኝ የሚል ከነሱ ውጪ ወደ ውጪ የሚል ሚዲያ ከነሱ ውጪ የሚያንሰው በቃ የሚያስጠላቸው በአጠቃላይ የሶሻል ሚዲያ ተጠቃሚ በሙሉ የተቆጣጣው ሁሉም ሰው አጀብ ያስበለላቸው እውቅና ማግኝተዋል ብዙ የሚወደስ ስራም ሰርተዋል በጣም የሚያስጠላም ስራ ወደ ለህዝብ አቅርበዋል ዞሮ ዞሮ አሁን መጨረሻው አላማረም መጨረሻው ያላማረበት ዋናው ታርጌት ምንድነው አብርሽ ጋር ነው ስለቱ አብርሽ ሩታን አገባ አስረገዘ ዞሮ ዞሮ ሩታም የፍቅር ጥያቄውን ብታቀርብም ኖሮ ወዶ ሳይሆን በግዱ የፍቅር ጥያቄውን ተቀብሏል ለአንድ አመት ከምናምን አብረው ሲኖሩ አላስረገዛትም ከዛ በኋላ ግን እንግዲህ በግድም ይሁን በውዴታ እሱን ፈጣሪ ነው የሚያውቀው አረገዘች ካረገዘች በኋላ ግን ትልቁን ስተት ጀዝባነቱን ዘጋ ያብርሽን የምታውት ለርጉዝ ሴት የመጀመሪያ የፍቅረኛው ያመጣችውን በሶሻል ሚዲያ ወከታ ለሩታ ማቅረብ አልነበረበትም እንደዚህ አይነት ወከታ ወታ ቪዲዮ በሶሻል ሚዲያ ላይ እንድትሰራም በቪዲዮ እንድትወጣም እሱ ጭንቅላት ቢኖረው የተማረ ቢሆን ወደ ሚዲያ እንድትወጣም በፍጹም ሊፈቅድላት አይገባም ነበር ዞሮ ዞሮ በውሸት የተገነባ ነገር የሆነ ጊዜ መናዱ ስለማይቀር ያ በውሸት የተገነባ ነገር ይሄው ጊዜው ደርሶ ተናደ ድራማም ሊሆን ይችላል እነሱ በማስመሰል የታወቁ ናቸው ስለ ሰው ስለ ተመልካች በቃ ይጎዳሉ ይሰቃያሉ ምናም ብቻ ተመልካችን በስስ ገልባቸው እንዴት አድርገን እንግባ ነው የሚሉት ድራማም ሊሆን ይችላል ግን ደግሞ ባየነው ልክ ስለሆነ የምንመሰክረው በትናንትናው ዕለት ሩታ ወደ ቡታጅራ ልሄድ ነው ካሁን በኋላ ልጄን ወልጄ ከልጄ ጋር 2 ነፍስ ሆነን ነው የምታውን ወደ ሶሻል ሚዲያ አልመጣም ብላለች እውነቷን ይሆን በአጠቃላይ ስለና አብርሽና ሩታ ጠቅለል ሳረገው በመጀመሪያ እነሱ ማመን ምንድነው ቀብሮ ነው እንደሚባለው ነው በማስመሰል የታወቁ ናቸው የሆነ ነገር ለመስራት ከጥግ ድረስ ነው የሚሄዱት ማንንም ከምንም ደንታ የላቸውም ማንንም አይሰሙም አይተናቸዋል በጣም ብዙ ከዚህ የበለጠ ኦቨር ቪዲዮ ሰርተው ስላሳዩን በተግባር ማለት ነው
በፍቅር ሰርተዋል። አብርሽ ከሌላ ሴት ጋራ ሆኖ ከነዳኒ ጋራ ከነጽጌ ጋር ሆኖ ከዚህ የባሰ ነው ኦቨር ቪዲዮ ሰርተ ያሳዩን። ስለዚህ እኔ አሁን ሩታ ወደ ቡታጅራ ልሄድ ነው ካሁን በኋላ ወደ ሶሻል ሚዲያ አልመጣም፣ ምናልባት ሁለት ነፍስ ሲሆን ልጄን ከወለኩ በኋላ ከልጄ ጋር እመጣለሁ የምትለውን ነገር ሙሉ ለሙሉ እኔ አልቀበለውም። አብርሽም እንዘጥንቦፍ የሚለው ከነፂ ጋራ እሱም ለማስመሰል ሊሆን ይችላል። ከዛ የበለጠ ውሸት እውነት ነው ብለው ሰርተው መጨረሻ ላይ ውሸት መሆኑን በተግባር ስላሳዩ ነው። ወደ ኋላ ቪዲዮአቸውን መለስ ብለን ብናይ በጣም ብዙ ሺህ ውሸቶችን አሳይተውናል፣ ብዙ ሺህ እውነቶችንም አሳይተውናል። ሁለቱንም ሚዛን የሆነ ነው መናገር ያለብን። ነገር ግን አሁን ሁለቱም ወደ ቡታጅራ የሄዱበት ምክንያት ምናልባት ሰርግ አለ አይደለ? ሰርግ እንደግሳለን ብለዋል። ምናልባት ነው፣ እኔ በግምት ነው የምናገረው። ያላየሁትን ነገር አልመሰክርም። ዝም ብዬ ባየሁት ልክ ነው የምናገረው። አሁን ተለያየን ቢሉ እነሱ እኔም ተለያዩ ብዬ አልልም። ሰርጋቸውን ለመፈጸም ያው ሩታም ከእናት ከአባቷ ቤት ለመውጣት አብርሽም ከእናት ከአባቱ ቤት ያው ሁለቱም ሆዴ ስለሆነ የሚደገስላቸው በክብር ያው የሀገራቸውን ባህል አክብረው ሊሞሸሩ ሊሆን ይችላል የሚል እምነት አለኝ። ዞሮ ዞሮ እውነትም ከሆነ በመጀመሪያ ከመሰረቱ በውሸት የተገነባ ነገር ነው። መጨረሻ ላይ በተመልካች ግፊትና በሷ ኃይል ፕላስ ደግሞ ለአብርሽ ሩታ ብራንዱ ናት፣ የገቢ ምንጩ ናት። ከሷ ጋር ከተገናኘ በኋላ ሰብስክራይቡ አድጓል፣ ቻናሉ አድጓል፣ ኦቨር ረብጣ ዶላር አግኝቷል በሷ ማለት ነው። አሁን ነው እሷ የግሏን ቻናል የከፈተችው። እውነት ለመናገር ከሆነ በጣም ተለውጧል፣ አሳድገዋለች። በዛም የተለያዩ ጥቅማ ጥቅሞችንም በሷ ስላገኘ በዛም ወደዳት። ያው ተጋቡ። ዞሮ ዞሮ በውሸት የተገነባ ነገር መናዶ ስለማይቀር ተንዷል። ተናደ ስላችሁ ግን ይሄ ነገር ውሸትም ሊሆን ይችላል። እነሱ በማስመሰል በአጠቃላይ እየታወቁ ስለሆኑ እና ብዙም ተለያየን የሚለው ተለያዩ የሚለው ነገር እኔ አላምንበትም። የተንቢም እንዳለችው እንግዲህ በሶሻል ሚዲያ ላይ ብዙ ነገር ትሰራላችሁ። በሶሻል ሚዲያ ላይ ባልና ሚስት ሆነው የሚሰሩ ፍቅረኛሞች ነን ብለው የሚሰሩ ሁሉ አይደሉም እንዳለችው ያንን አምንበታለሁ። ግን የአብርሽና የሩታ የነፂ ድራማም ሊሆን ይችላል። ይመቻችሁ።